አብዛኛው ሰው 15% ቦዲ ፋት ጋር ለመድረስ ይቸገራል። እንዲሁም ብዙ ወንዶች ከ25 ዓመት በኋላ ይህን ቁጥር ማሳካት አይችሉም። ጡንቻን መገንባት፣ የሰውነትን ስብ መቀነስ እና 15% ቦዲ ፋት ቀጥ ያለ ሆድና በተወሰነ ደረጃ የሚታይ የሆድ ቅርጽን ማምጣት የማይቻል ሆኖ ሳይሆን ትክክለኛውን የፋት ሉዝ ስትራቴጂ ስለማይከተሉ ነው። አብዛኛው ሰው ይህንን ልዩነት አያስተውለውም። ሊን በመሆንና ኤክስትሪም የሆነ ሽሬድድ መሆን መካከል ያለው ልዩነት አይረዳም። ሊን በመሆንና ሽሬድድ በመሆን መካከል ትልቅ ልዩነት አለ። ሊን መሆን ማለት ቀጥ ያለ ሆድ ያለው በተወሰነ ደረጃ የሆድ ቅርጹ የሚታይ ጡንቻዎቹ ላይ የምስል ዲፊኒሽን ያለ ፐርፎርም ማድረግ የሚችል ሲታይ ጠንካራ የሚመስል ስለ ራሱ ጥሩ ስሜት የሚሰማው እንዲሁም ለረጅም ጊዜ ሰስቴን መሆን የሚችል የሰውነት አይነት ነው። ያም ማለት ሰውነቱን ረጅም ጊዜ ለማስኬድ መራብ አይጠበቅበትም ወይንም አጠቃላይ ፐርሶናሊቲው ስፖርትና ትሬኒንግ ላይ ኢንቮልቭ ያላረገ ነገር ግን በተወሰነ ደረጃ ትሬን እያረገ አመጋገቡን አስተካክሎ ጥሩ የሆነ የሰውነት አቋም ያለው ሊን ተብሎ ይጠራል። በሌላኛው ሳይድ ደግሞ ኤክስትሪም የሆነ ሽሬድድ ሉክ ነው። ይህም ፊትነስ ሞዴሎች፣ ቦዲ ቢልደሮች የሚያሳኩት የሰውነት የቦዲ ፋት ፐርሰንቴጅ መጠን ነው። አብዛኛው ሰው አቬሬጅ የሆነው ቦዲ ፋት ፐርሰንቴጁ ከ25 እስከ 30 ነው። ጥሩ የሆነ የሰውነት አቋም አለው የሚባል የአንድ ሰው የቦዲ ፋት ፐርሰንቴጅ 15 ቦዲ ፋት ፐርሰንት ነው። እንደ ናስም ሰርቲፋይድ ትሬነር እንዲሁም ከብዙ ክላይንቶች ጋር ከመስራት ያስተዋልኩት ሰዎች እንዲለወጡና ውጤት እንዲያመጡ ማድረግ የሚችሉት ኤክስትሪም የሆኑ ፐርፌክት ፕላኖች ሳይሆን ሪል ላይፍ ላይ ተተግብረው ውጤት የሚያመጡ ፕላኖች ናቸው። እኔ ራሴን ፑሽ አድርጌ ከ20% ቦዲ ፋት ወደ 6% ቦዲ ፋት ማድረስ ችዬ ነበር። ያ ኤክስፔሪየንስ ሰዎችን ኮች የማድረግበትን መንገድ ለአንዴና ለመጨረሻ ጊዜ ቀይሮታል። ዛሬ በ3 ወር ውስጥ እንዴት አድርጋችሁ ካሎሪያችሁን ሴት ማድረግ እንደምትችሉ፣ ለምን አብዛኞቹ ዳይት ፕላኖች ፌል እንደሚያደርጉና ላይፍ ስታይላችሁን ወይም ቀሪ ህይወታችሁ ላይ ተጽዕኖ ሳያመጣባችሁ እንዴት አድርጋችሁ ሊን መሆን የምትችሉበትን ፕላን አብረን እናያለን። በመጀመሪያ የምናየው ትክክለኛው ሊን የሆነ ሰውነት ምን አይነት ሰውነት ነው? የአቬሬጅ የሰውነት የስብ መጠን የአንድ ሰው 28 ቦዲ ፋት ፐርሰንቴጅ ነው። ስፖርተኛና የተስተካከለ አቋም ያለው ሰው 15 ቦዲ ፋት ፐርሰንቴጅ ጋር መድረስ ይኖርበታል። ሽሬድድ እንዲሁም ቅርጽ በቅርጽ የሆነ ሰውነት ከ8 እስከ 10 ቦዲ ፋት ፐርሰንቴጅ ነው። ስቴጅ ሬዲ የሰውነት ቅርጽ ውድድር ለመወዳደር የሚሆን የቦዲ ፋት ፐርሰንቴጅ ከ5 እስከ 6 ነው። የሰውነት የስብ መጠናችሁ በጣም በቀነሰ ቁጥር የረሃብ ስሜታችሁ በፍጥነት ይጨምራል። ሪከቨር ማድረግ አስቸጋሪ ይሆናል። የወሲብ ተነሳሽነት ይቀንሳል። እንዲሁም አቅማችሁ ይቀንሳል። ኤክስትሪም ሽሬድድ በነበርኩበት ሰዓት ወይንም ለሰውነት ቅርጽ ውድድር በመዘጋጅ ሰዓት ሰውነቴ ፎቶ ላይ ወይንም በእይታ ጥሩ ቢሆንም እኔ ግን ጥሩ አቅም አልነበረኝም። ማለትም ከስፖርት ውጪ ስራ ለመስራት ፎከስ ለማድረግ እቸገር ነበር። ይህንንም ሰስቴን አድርጎ ረጅም ጊዜ ማቆየት አይቻልም። ለዛ ነው ቦዲ ቢልደሮች የተወሰነ ጊዜ ከት ያደርጋሉ፣ የተወሰነ ጊዜ ደግሞ በልክ ያደርጋሉ ወይንም ትንሽ ወፍረው የምታዩቸው ሰዓት ይኖራል። እንዲሁም ቅርጽ በቅርጽ ሆኖ ደግሞ የውድድር ሰዓት ላይ እንደዚህ አይነት አቋም ያመጣሉ። ስለዚህ ብዙ ሰዎች ይህንን ማሳካት አይፈልጉም። ብዙ ሰው ማሳካት የሚፈልገው ሊን የሆነ ቀጥ ያለ ሆድ፣ በተወሰነ ደረጃ የሚታይ የሆድ ቅርጽ እንዲሁም ዲፊኒሽን ያለው እያንዳንዶቹ መስል ግሩፖች ቅርጽ ያላቸው የሰውነት አቋም፣ ጥንካሬ ያለውን የሰውነት አቋም እንዲሁም ስለራሳቸው ጥሩ ስሜት እንዲሰማቸው ማድረግ የሚችል የሰውነትን አቋም ነው። ወይንም ብዙ ሰዎች ልብስ ላይ ጥሩ አቋም እንዲኖራቸው ይፈልጋሉ። ግባችሁ አትሌቲክ እና ፋንክሽናል የሆነን ሰውነት ማሳካት ከሆነ ለጀማሪዎች ከ15 እስከ 20% ቦዲ ፋት ላይ መሆን አለባችሁ። ኤክስፒሪየንስ ከሆናችሁና ስፖርት ላይ ረጅም ጊዜ ከቆያችሁ ከ12 እስከ 15 ቦዲ ፋት ፐርሰንት ሬንጅ ላይ መሆን ይኖርባችኋል። ሁለተኛ ላይ የምናገኘው በምን ያክል ፍጥነት ነው የሰውነት ስብ መጠን መቀነስ ያለባችሁ። ሪያሊስቲክ የሆነ ስብ የመቀነስ ሂደት ይህን ነው የሚመስለው። ከአጠቃላይ የሰውነት ክብደታችሁ በአንድ ሳምንት ውስጥ ከ0.5 እስከ 1% ለመቀነስ ማቀድ ይኖርባችኋል። ያም ማለት በሳምንት ከግማሽ ኪሎ እስከ 1 ኪሎ የሰውነት ክብደታችሁን መቀነስ ትችላላችሁ። ፍጥነቱ ከዚህ በላይ መጨመር የለበትም። ከዚህ በላይ የሚፈጥን ከሆነ የጡንቻ መጠናችሁን ይቀንሰዋል። በቀን ውስጥ ማግኘት ያለባችሁን የካሎሪ መጠን የምታውቁበትን ቀላል ፎርሙላ ልንገራችሁ። የሰውነት ክብደታችሁን በፓውንድ የምትለኩ ከሆነ በ11 ታባዙታላችሁ። የሰውነት ክብደታችሁን በኪሎግራም የምትመዝኑ ከሆነ በ24 ታባዙታላችሁ። ከዛ የሚመጣላችሁ ቁጥር የእናንተ ስታርቲንግ ፖይንት ይሆናል። ይሄ የካሎሪ መጠን የሰውነትን ስብ እንድትቀንሱ ያደርጋችኋል። ለምሳሌ አንድ ሰው 90 ኪሎ ቢመዝን በ24 ሲባዛ 2160 ይሄ ካሎሪክ ዴፊሲት እንዲፈጠር የሚያስፈልገው የካሎሪ መጠን ይሆናል። እዚህ ጋር ልብ ማለት ያለባችሁ ይሄ የተገኘው የካሎሪ መጠን ከ4 እስከ 6 ሳምንት ብቻ ነው ማገልገል የሚችለው። የሰውነት ክብደቱ እየቀነሰ በመጣ ቁጥርና ሰውነቱ እየተለወጠ በመጣ ሰዓት ከዛ ስታርቲንግ ፖይንት አሁንም ተጨማሪ ካሎሪክ ዴፊሲቶችን መፍጠር
ያስፈልጋል። ብዙ ሰው የሚሰሰተው እዚህ ጋር ነው። አንዴ ካሎሪክ ዴፊሲት ከተፈጠረ በኋላ በዛ መሰረት ለአንድ ወር ወይንም ለ2 ወር ለውጥ እያየ ይመጣና ከዛም በኋላ ለውጡ ይቆማል። ለውጣችሁ ከቆመና ማስቀጠል የምትፈልጉ ከሆነ ልክ ሰውነታችሁ ከተቀየረበት ፖይንት ሁልጊዜም በየ4 እና በየ6 ሳምንቱ ካልኩሌት ማድረግ ይኖርባችኋል ትክክለኛ የካሎሪክ ዴፊሲታችሁን ለማወቅ። ሶስተኛ ላይ የምናየው ብዙ ሰዎች አመጋገባቸው ላይ የሚሳሳቱት ነው። አብዛኛው ሰው ዳይት ሲጀምር የሰውነት ክብደቱ እንዲቀንስ ሙሉ ለሙሉ ካርቦሃይድሬቶችን ያስወግዳል። ወይም በአብዛኞቹ ሶሻል ሚዲያ ኢንፍሉዌንሰሮች ወይም አሰልጣኞች የሚነገራቸው ሰዎች ይሄንን ነው፣ ካርቦሃይድሬትን ሪስትሪክት እንዲያደርጉ። አብዛኞቹ ዳይት ፕላኖች ፌል የሚያደርጉበትም ምክንያት ይሄ ነው። ካርቦሃይድሬቶች በአግባቡ ስፖርት እንድትሰሩ፣ አቅማችሁ እንዲጨምር፣ ከስፖርት በኋላ ሪከቨር እንድታደርጉ ወይም ስፖርት በምትሰሩ ሰዓት ከስፖርት ድካማችሁ ሰውነታችሁ እንዲመለስ፣ እንዲሁም ዳይት ላይ ለረጅም ጊዜ ለወራቶች መቆየት እንድትችሉ የሚያደርጓችሁ ካርቦሃይድሬቶች ናቸው። ግባችን መሆን ያለበት ካርቦሃይድሬቶችን ሙሉ ለሙሉ ማስወገድ ሳይሆን ካሎሪዎችን ማኔጅ ማድረግ ነው። ለምሳሌ ቁርስ ላይ 4 እንቁላልና 2 ዳቦ ቢኖራችሁ 4 እንቁላል 280 ካሎሪ ነው። እንዲሁም 2 ዳቦ 160 ካሎሪ ነው። አጠቃላይ ካሎሪያቸው 440 ካሎሪ ነው። ብዙ ሰዎች ክብደት ለመቀነስ ስለሚፈልጉ ዳቦውን ያስወግዱታል። በዚህም የተነሳ አቅማቸው ይቀንሳል። በሚበሉት እንቁላል ብቻ ቀን ሙሉ እስከ ምሳ ሰዓት ለመዋል ሊቸገሩ ይችላሉ፣ ወይንም ጠዋት ላይ ስፖርት ለመስራት አቅም ሊያንሳቸው ይችላል። ስለዚህ ይህንን ቁርስ እንዴት አድርገን የተሻለ ማድረግ እንችላለን? ሁለቱን ስላይስ ዳቦዎች በምንጨምር ሰዓት 160 ካሎሪ ይሆናሉ። እነዚህን ዳቦዎች ከማስወገድ ፈንታ ለኢነርጂነት ስለምንፈልጋቸው እናስቀምጣቸዋለን። አጠቃላይ ካሎሪያቸውም 160 ይመጣል። ስለዚህ ከእንቁላሉ ላይ አስኳሉን በማስወገዳችን የሚፈጠረውን የፕሮቲን ማነስ በአንድ ስኩፕ ፕሮቲን ፓውደር እንተኳለን። የዚህም አንድ ስኩፕ ፕሮቲን ፓውደር ካሎሪ 110 ይመጣል። አሁን እዚህ ቁርስ ላይ አጠቃላይ ያሉት የካሎሪ መጠን 340 ነው። ከመጀመሪያው ዳይት የ100 ካሎሪ ቀንሰናል። እንዲሁም ተጨማሪ ፕሮቲን ማግኘት ችለናል። ይሄ ቁርስ ጥሩ የሆነ ጉልበት ማመንጨት ይችላል። እንዲሁም ለረጅም ጊዜ ሰስቴን አድርጋችሁ መቀጠል እንድትችሉ ያደርጋችኋል። ከዚህ የምናየው የምግቦችን ሪስትሪክሽን ሳይሆን ስማርት የሆነ ሰብስቲቱሽን ነው። ስለዚህ ምግባችሁ ውስጥ ያለውን ኒውትሪየንት አንደርስታንድ በማድረግ በቂ የሆነ ጉልበት እያገኛችሁ የሰውነት ስብ መጠናችሁ መቀነስ ትችላላችሁ። ነገር ግን ራሳችሁን ሪስትሪክት የምታደርጉ ከሆነ አቅም እያነሳችሁ ስለምትመጡ ለረጅም ጊዜ ዳይት ላይ መቆየት አትችሉም። ዳይታችሁም ፌል ያደርግባችኋል። እናም አብዛኞቹ ዳይት ፕላኖች ፌል የሚያደርጉበት ምክንያት ኤክስትሪም የሆነ ሪስትሪክሽን ስለሚኖራቸው ነው። አራተኛ ላይ የምናገኛቸው ማክሮዎች ናቸው። ሰውነታችን ጡንቻ እንዲገነባ፣ ፋት ሉዝ እንዲያደርግ እንዲሁም ሪከቨር እንዲያደርግ የሚያስችሉን የምግብ አይነቶች እንዲሁም ረሃብን መቆጣጠርን እናያለን። ማክሮ የሚባሉት የምግብ አይነቶች ካርቦሃይድሬት፣ ፕሮቲን እና ፋት ናቸው። አንድ ሰው በ1 ኪሎ ግራም የሰውነት ክብደት 2 ግራም ፕሮቲን ማግኘት አለበት። በ1 ኪሎ ግራም የሰውነት ክብደት 3 ግራም ካርቦሃይድሬቶችን አንድ ሰው ማግኘት ይኖርበታል። በበቂ ሁኔታ ጡንቻ ለመገንባት፣ ፋት ሉዝ ለማድረግ እንዲሁም ሪከቨር ለማድረግ። እንዲሁም ሁሉም ምግባችሁ ላይ ፕሮቲን ሊኖር ይገባል። የፕሮቲን መጠንን ለመገመት የምትቸገሩ ከሆነ እያንዳንዱ ምግብ ላይ 1 እጅ የሚሆን የፕሮቲን መጠን ቢኖር ይመከራል። እንዲሁም ብዙ ሰዎች በተሳካ ሁኔታ ሳምንት ሙሉ ዳይት ላይ ከቆዩ በኋላ ዊኬንዶች ላይ፣ በዓላቶች ላይ ወይንም በሶሻል ላይፍ ምክንያት አመጋገባቸው ይበላሽባቸዋል። ረሃብን ለመቆጣጠር ወይንም ቺት ከማድረግ ራሳችሁን ለመጠበቅ አስቀድማችሁ ዳይታችሁን መመገብ እንዲሁም ዳይታችሁ ላይ ብዙ ፋይበር ያላቸው ምግቦች በምትመገቡ ሰዓት ዳይጀስቲቭ ሲስተምን ስሎ ስለሚያደርጉ የማትፈልጉትን ምግብ የመብላት ቻንሳችሁን ይቀንሰዋል። እንዲሁም ብዙ ውሃ መጠጣት የጥጋብ ስሜት እንዲፈጠር ስለሚያደርግ ተጨማሪ ምግቦችን ዊኬንዶች ላይ ወይንም በበዓል ወይንም በሶሻል ላይፍ ምክንያት እንዳትመገቡና ዳይታችሁ ላይ ቺት እንዳታረጉ ራሳችሁን ለመጠበቅ ይጠቅማችኋል። አምስተኛ ላይ የምናየው ስብን ለመቀነስ ምን አይነት ስፖርት መስራት አለባችሁ የሚለው ነው። የሰውነት ክብደትን ለመቀነስ ካሎሪክ ዴፊሲት ውስጥ በምትሆኑ ሰዓት ወይንም ሰውነታችሁ ከሚፈልገው በታች በምትመገቡ ሰዓት አቅማችሁ ይቀንሳል። ስለዚህ ስፖርት በምትሰሩ ሰዓት የምታዘጋጁት የትሬኒንግ ቮሊዩም ወይንም የትሬኒንግ ብዛት ከአመጋገባችሁ ጋር ማች ማድረግ መቻል ይኖርበታል። ብዙ ሰዎች ለውጥ ለማየት ካላቸው ፍላጎት የተነሳ ብዙ ስፖርቶችን ስለሚሰሩ ለውጣቸውን ማስቀጠል አይችሉም ወይንም ሰውነታቸው በትክክል ሪከቨር አያደርግም። ስፖርት ብዙ ሰራችሁ ማለት ስብ ታቃጥላላችሁ ማለት አይደለም። ሚዛን ላይ ክብደታችሁ ሊቀንስ ይችላል። በዚህ መንገድ የምትቀንሱት ክብደት አብዛኛውን የውሃ ክብደትና የጡንቻ ክብደት ነው። ይሄም የሰውነታችሁን ገጽታ ያበላሸዋል። ትሬኒንጋችሁ ይሄን ቢመስል ጥሩ ነው። እያንዳንዱን ጡንቻ በሳምንት 2 ጊዜ ብታሰሩት፣ በአንድ ጡንቻ ከ3 እስከ 4 ኤክሰርሳይዝ ብቻ ብትሰሩ፣ እንዲሁም በእያንዳንዱ እንቅስቃሴ 3 ወርኪንግ ሴት እንዲሁም 1 ዋርሚንግ አፕ ሴት ቢኖራችሁ ይመከራል።
እንዲሁም ስብን ከመቀነስ ጋር ተያይዞ እንደ ዋና መሳሪያ ሰዎች የሚጠቀሙት ካርዲዮችን ነው። ካርዲዮች አጋዥ ናቸው። ብቻቸውን የሰውነት ስብ እንድትቀንሱ ማድረግ አይችሉም። ክብደት እንድትቀንሱ ትችላላችሁ፣ ግን ስቡን ማቅለጥ የተለየ ኮንሰፕት ነው። ካርዲዮ በምትሰሩ ሰዓት 1 ሰዓትና 2 ሰዓት ካርዲዮ እንዲሁም በሳምንት ከ3 ጊዜ በላይ ካርዲዮችን መስራት አሁንም አጠቃላይ ሰውነታችሁ ውስጥ ያለውን የውሃ መጠን ቀንሳችሁ ጡንቻችሁን እንድትጨርሱ ያደርጓችኋል እንጂ ስባችሁን እንድትቀንሱ ማድረግ አይችሉም። ካርዲዮችሁ ይሄን መምሰል መቻል አለበት። በሳምንት 1 ከበዛ 2 HIIT ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የሚባሉ የካርዲዮ አይነቶችን መስራት ይኖርባቸዋል። እንዲሁም በሳምንት ከ3 እና ከ4 ያልበለጠ ሎው ኢንቴንሲቲ ስተዲ ስቴት የሚባሉ ካርዲዮችን ብትሰሩ ይመከራል። ነገር ግን ብዙ ሰው የማያስተውለው ነን ኤክሰርሳይዝ አክቲቪቲ ተርሞጄኒክ የሚባሉትን ወይንም ኒት ከጂም ውጪ የምታደርጓቸው እንቅስቃሴዎች በጨመራችሁ ሰዓት ስብ እንድታቃጥሉ ይረዳችኋል። ኒቶች ከአጠቃላይ በቀን ውስጥ ከሚያስፈልጋችሁ የካሎሪ መጠን 25%ን በርን የሚያደርጉት ኒቶች ናቸው። ስለዚህ ቤት ውስጥ የምታሳልፉ ከሆነ ቤት ማጽዳት፣ የተለያዩ የቤት ስራዎችን መስራት፣ ፓርክ ውስጥ ወክ ማድረግ፣ ረጅም ሰዓት መቆም፣ ብዙ በተንቀሳቀሳችሁ ቁጥር ፋት በርን የማድረግ ቻንሳችሁን ትጨምራላችሁ። እንዲሁም ዴሊ ስቴፓችሁን ከ10,000 እስከ 12,000 ስቴፖች ለማድረግ ማቀድ መቻል ይኖርባችኋል። ትክክለኛው ቻሌንጅ እዚህ ጋር ነው። ሊን መሆን ከባድ ነው። ሊን ሆኖ ረጅም ጊዜ መቆየት ደግሞ ይበልጥ ከባድ ነው። ብዙ ሰው ጥሩ ውጤት ካየ በኋላ ክብደት ከቀነሰ በኋላ ያንን ቻሌንጅ በሚያቆምበት ሰዓት ተመልሶ ይወፍራል ወይንም ያየው ለውጥ ይበላሻል። ይሄም የሚሆንበት ምክንያት ትራንስፎርሜሽናቸውን እንደ አንድ ጊዜ ፓኒሽመንት ስለሚወስዱት ነው። ውጤታችሁን ማስቀጠል የምትፈልጉ ከሆነ በተቻላችሁ መጠን ስፖርት ከመስራታችሁም አመጋገባችሁንም ከማስተካከላችሁም በተጨማሪ ያያችሁትን ለውጥ ለረጅም ጊዜ ማስጠበቅ የምትፈልጉ ከሆነ ሁልጊዜም አክቲቭ መሆን ይጠበቅባችኋል። የተለያዩ የስፖርት አክቲቪቲዎች ውስጥ መሳተፍ፣ የፕሮቲን መጠናችሁን ከፍተኛ ማድረግ እንዲሁም እስካሁን ያየናቸውን ለውጣችሁ ለረጅም ጊዜ ማዝለቅ የሚችሉ ስትራክቸርና ፕላን ሊኖራችሁ ይገባል። እንዲሁም ብዙ ሰዎች ስፖርትንና አመጋገባቸውን ካስተካከሉ በኋላ በበቂ ሁኔታ የስብ መጠናቸው እንዳይቀንስ የሚያደርጋቸው በቂ የሆነ እንቅልፍ ከማጣትና እንዲሁም በቂ የሆነ ውሃ ካለመጠጣት ነው። የእንቅልፍ መጠናችሁ አነስተኛ የሚሆን ከሆነ የስትረስ ሆርሞናችሁ ስለሚጨምር ሰውነታችሁ ስብን ማቃጠል ያቆማል። በዚህም የተነሳ ብዙ ሰዎች ብዙ ነገራቸውን አስተካክለው ለውጣቸው ያሰቡትን ያክል አይሆንላቸውም። በቀን ውስጥ ከ6 እስከ 8 ሰዓት እንቅልፍ ለማግኘት እንዲሁም ከ2 እስከ 3 ሊትር ውሃ በቀን ውስጥ ለማግኘት ኤም ማድረግ ይኖርባቸዋል። ይህን ተመሳሳይ አፕሮች እኔ የማሰራቸው ክላይንቶች ለ3 ወር ተግብሮት 15% ቦዲ ፋትን ማሳካት ችለዋል። የሰውነትን ክብደት መቀነስ፣ ጡንቻ መገንባት ቀላል አይደለም። ነገር ግን ትክክለኛው ፕላን ካላችሁም ደግሞ እንደዛው የሚቻል ነው። አይሆፕ ይህን ቪዲዮ እንደወደዳችሁት፣ ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሰብስክራይብ አድርጋችሁ ቻናሌን ሰፖርት ለምታደርጉልኝ ከልብ አመሰግናለሁ። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ በማድረግ ልታበረታቱኝ ትችላላችሁ። እንዲሁም ኦንላይን ኮቺንግን ጆይን ማድረግ የምትፈልጉ የተለያየ የዓለም ክፍል ያላችሁ እዚህ ስክሪን ላይ በምታዩቸው የኢሜል፣ የዋትስአፕ እንዲሁም የቴሌግራም አድራሻዎች ኦንላይን ኮቺንግ የሚል መልእክት ልትልኩልኝ ትችላላችሁ። የ3 ወር፣ የ6 ወር፣ የ8 ወር እንዲሁም የ1 ዓመት የተለያዩ የፓኬጅ አማራጮችን ታገኛላችሁ። ፎርም ልኬላችሁ ሬጂስተር ማድረግ ትችላላችሁ። እንዲሁም ይሄን ቪዲዮ ስፖንሰር ያደረጉልን ኤሌፋንት ኒውትሪሽኖች ናቸው። ኦሪጂናል የአውሮፓና የአሜሪካን ሰፕሊመንት ያቀርባሉ። እዚህ ስክሪን ላይ በምታያቸው ስልክ ቁጥር ልታገኟቸው ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ